ሰላም ክብራትና ክብራን እንደምን አርፈዳችሁ። ቶክ ስፖርት አማርኛ ዕለተ አርብ ዛሬም እንግዲህ በአዳዲስ መረጃ ተመልሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ሌላ ጊዜ የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ያድርጉ። ሀሳብ አስተያየት ካላችሁም በመልእክት ሳጥን ኮመንት ላይ ጻፉልን። እንግዲህ ወደ ዛሬ መረጃችን አለፍ ስንል ኦናናን እናገኛለን። ማንቸስተር ዩናይትድ ከኦሎምፒክ ሊዮን ያደረጉትን የትላንት የኤውሮፓ ሊግ ጨዋታን የተመለከተ የኦናናን ድራማ ያልተመለከተ ሰው የለምና እስቲ ስለ ኦናና አንዳንድ ነገሮችን በል። እንግዲህ ኦናና ያው ኮንሲስተንሲ የሌለው በረኛ እንደሆነ በደንብ የሚታወቅ ነገር ነው። ትላንትናም ያንን ተመልክተናል። እንግዲህ የመጀመሪያ የቆመ ኳስ የተቆጠረበት መንገድ የሆነ ከአንድ ፕሮፌሽናል በረኛ የማይጠበቅ ጎል ነው የተቆጠረበት እና ሁለተኛውም ጎል ሲገባ እንግዲህ ማየት እንደቻል ነው ያው ፓንች ሲያደርግ ወደ ጎን ማድረግ ይችል ነበረ። ቀጥታ ግን እሱ ለአጥቂው ነው ያስረከበው እና እንግዲህ ማንቸስተር ታግሎ ያመጣውን 3 ነጥብ ሊወስድ የነበረውን በኦናና ምክንያት እንግዲህ በመጨረሻዎቹ ሽርፍራፊ ደቂቃዎች ውጤት አጥቷል ማለት ነው። አው እንግዲህ ኦናና ወይ ድራማ ጀምሮ ድራማውን በአግባቡ ሳይተውን የወጣበት ትዕይንት ተመልክተናል። ኒማንያ ማቲች እንደውም ሳይጫወት 2 አሲስት አደረገ ለኦሎምፒክ ሊዮን እየተባለ የተነገረለት ይገኛል። ከዛም ባለፈ ደግሞ የዩናይትድ ሌጀንዶች እንደ ስኮልስ እንደ ሪዮ ፈርዲናንድ ያሉ ተጫዋቾች ኦናናን የዘለፉበት መንገድም ነበረ። እንደው በቃ አላስፈላጊ የሆነ ድራማ ወይ ባይጀምር እንደዚህ አይነት ፐርፎርማንስ የሚያሳየ ከሆነ እንደዚህ ዋጋ የሚያስከፍሉ ነገሮችን ወይ ንግግር አለመጀመር ወይ ደግሞ ይሄ ለመተረብ አለመሞከር በጣም እንደዛ ቢያደርግ መልካም ነበረ ሲል ስኮልስ ራሱ አስተያየቱን ሰጥቷል። እውነት ነው። እንግዲህ የኦናና አንደኛ ትልቁ ስህተት ብዬ የማስበው እሱን ነው። አንዳንዴ የሆነ የማትችለውን ጦርነት አለመጀመር ነው። በቃ አንተ መጀመሪያ ስራ ቢናገር ይሻላል። ገብተህ ሜዳ ላይ የምታደርገው ነገር ካልተናገረልህ ስራ ሌላ ወሬ ሌላ ከሆነ እንደዚህ ያሳማል። እንግዲህ ትናንትና እንደተመለከተው በጣም እንደውም ሪዮ ፈርዲናንድ በኒያ ማቲች በማቲች ሀሳብ እንደተስማማ እየገለጸ ነበረ። እውነቱን ነው። በቃ ይሄ ዘ ወረስት በዩናይትድ ስትሪ በጣም የወረደው በረኛ ኦናና ነው ሲል የገለጸ ይሆናል። ዘሰን ራሱ በኦናና ድራማ የተሰኘ የፊት ገጽ ያለው መረጃ ይዞ ወጥቷል። እንግዲህ ከትላንትና መመልከት የቻልነው ጨዋታ ዩናይትድ በጣም ጥሩ በጎ ጎኖችን ተመልክተናል። ግን በኦናና ምክንያት ነጥቡን ተዘርፎ ወጥቷል ማለት ነው። እውነት ነው። እንግዲህ ማንቸስተሮች እንግዲህ ግብም ከተቆጠረባቸው በኋላ ያለ መደናገጥ ወደ ጨዋታው ተመልሰው ነበረ። በዩሮ ፈርስት ሃፍ እንግዲህ ባለቀ ደቂቃ ነበረ ሄዲንግ አግብቶ አቻ ያደረጋቸው። ሰከንድ ሃፍም ከተመለሱ በኋላ ሰከንድ ሃፍ እንደውም ማንቸስተር ዩናይትድ ጥሩ እንቅስቃሴ ማድረግ ችሏል። ብዙ ሙከራዎችን ማድረግ ችሏል። የበላይነትም ነበረው ሰከንድ ሃፍ ላይ እና በብሩኖ እንግዲህ ከብሩኖ የተሻማውን ኳስ ዚርኬዚ አግብቶ ነበረ 2-1 መሆን የቻሉት። ግን ያ ሊዘልቅ የቻለው እስከ 90+5 ላይ ነበረ። ያው እንግዲህ እንደነገርናችሁ በጥቃቅን ስህተት ምክንያት 1 ነጥብ ይዞ ተመልሷል። 3 ነጥብ ይዞ መመለስ ሲኖርበት እንግዲህ ማንቸስተር ዩናይትድ እንግዲህ ጨዋታውን ስታተስ መመልከት ከቻለን እንግዲህ ጨዋታው 2-2 ነው የተጠናቀቀው። እንግዲህ በሹቶን ታርጌት በሁለቱም በኩል 5-5 አስመዝግበዋል። እንግዲህ 16 ሹት ሊዮን ሲሞክር ዩናይትድ 13 ሙከራዎችን አድርጓል። እንዲህ በመከላከሉ ዘርፍም በ4 ኳሶችን ነው ሁለቱም ብሎክ ያደረጉት። በፖዚሽን ኦሎምፒክ ሊዮን 54%፣ ዩናይትድ 46%፣ እንዲሁም በፓስ 520 ፓስ ሲያደርጉ ሊዮኖች ዩናይትድ ደግሞ 428 ፓስ አድርጓል። በትክክል የተቀባበሉት ኳስ ደግሞ 470 ኦሎምፒክ ሊዮን ሲያደርግ ዩናይትድ 377 አድርጓል። በታክል ደረጃ ኦሎምፒክ ሊዮን 16 ሲወርድ ዩናይትድ 11 ገደማ ወርዷል። በፋውል ደግሞ ኦሎምፒክ ሊዮን 10 ፋውሎችን ሲሰራ በዩናይትድ ደግሞ 14 ፋውሎች ተመዝግበዋል። በኮርና ኦሎምፒክ ሊዮን 5 ሲያስመዘግብ ማንቸስተር ዩናይትድ ደግሞ 9 ኮርናዎችን አስመዝግቧል። እንግዲህ ማች ስታቱ የሚያመለክተው ዩናይትድ አዌ ሄዶ በጣም ቆንጆ እንቅስቃሴ እንዳሳየና የተቆጠበ እንቅስቃሴም ቢሆንም ውጤታማ የሆነ እንቅስቃሴ አድርጎ መመለስ የቻለበት አጋጣሚ ምን ያለው ከኦናና ድራማ ባሻገር ዩናይትድ በጥሩ መልኩ የተንቀሳቀሰ ይገኛል። አሞሪ የሚችለውን ነገር እያደረገ ይገኛል። የማንቸስተር ዩናይትድን የዚህ ዓመት የሲዝኑን ማብቂያ የተሻለ ለማድረግ ቢያንስ ሲዝኑ የተበላሸ ሲዝን እንዳይሆን ዩናይትዶች የቻሉትን እያደረጉ ይገኛሉ። አሞሪም የቻለውን እያደረገ ይገኛል። ግን አሁንም ዞረን ኦናና ነው እያበላሸ ያለው ነገሩ ማለት ይቻላል። እውነት ነው። እንግዲህ ያው አሞሪም እንግዲህ የሚፈልገው እንደሚታወቀው አሁን የምንወቅስበት ጊዜም አይደለም። አሞሪምን ባለው ስኳድ እንግዲህ የሚችለውን ለመስራት የሚጥር አሰልጣኝ ነው።
እና እሱ ላይ ጣታችንን መቀሰር አንችልም። ያው ትናንትናም እንግዲህ ማድረግ የቻለው እየተከላከለም ያገኘውን ስፔስ እየተጠቀመ ግቦችን ለማስቆጠር እየጣረ ነበር የአሞሪም ቡድን ማለት ነው። ትናንትናም ተሳክቶልን ነበር። በእርግጥ እስከ መጨረሻ ድረስ ሄደዋል። አንዳንድ እንግዲህ ያው እግር ኳስም ድራማዊ ነገሮች አያጣምና ባለቀ ሰዓት አቻ ወጥቶ 1 ነጥብ ይዞ ቢመለስም አስከፊ የሚባል ውጤት አይደለም። አዎ አይ በሚገባ ጥሩ ነገሩ እኮ በዚህ ጥሩ ዜናው ምንድን ነው? ማንቸስተር ዩናይትድ ከዩሮፓ ሊግ ውድድር አልወጣም። እንደውም በጥሩ ውጤት ነው የተመለሰው። በአዌ ሄደ 2 አቻ ወጥተ፣ እንዲያውም 1-0 እየተመራ 1 እኩል አድርገ 2-1 እየመራ በኦናና ስተት ነው እንጂ ይሄ ነገር የተፈጠረው እንጂ ማንቸስተር ዩናይትድ እንቅስቃሴም ጥሩ ነበር፣ ውጤቱም ጥሩ ነበረ። ግን አሁንም ስጋቴ ምንድን ነው? ኦናና ነው። አሁንም ቀጣይ ጨዋታ ላይ በረኛ በቃ አሁን የማንቸስተር ዩናይትድ በጣም ደካማ ጎን ኦናና እንደሆነ ግልጽ የሆነ ነገር እየታየ ነው። እኔ እዚህ ጋር ላቋርጠና የኤፍኤ ካፑን ጨዋታ መመልከት ችለናል። ከአርሰናል ጋር አርሰናልን ጥለን ያለፍንበት አልታይ ባይንደር ምን አይነት እንቅስቃሴ ሲያደርግ እንደነበረ እና የመልሱን ጨዋታ እኔ ባይንደር ቢጀምረው ባይነኝ እንዳሳብ ማለት ነው። በቃ ኦናናን እኮ አየ ነው አይደል? ሞከረ ምናምን ነገር ግን ያ በፔናልቲ ላይም ያለውን ኳሊቲ አይተናል። እነዚህ ደግሞ ጥሎ ማለፎች ላይ ደግሞ የበረኛ አስተዋጽኦ በጣም ጉልህ ነው እና እዛም እንግዲህ በኦልትራፎርድም ከማርሴ ጋር እንደዚህ አቻ የሚያልቅ ከሆነ በረኛ በደንብ ያስፈልግሃል። በፔናልቲ ሴቭ ማድረግ የሚችል በረኛ፣ ንቁ በረኛ እንደ ኦናና እንግዲህ አይተናል። ያለ አንድ እንኳስ ያውላ ስፔስ ሰጥቶ እንደሚወረወር በረኛ አክት ሲያደርግ ማለት ነው። እና እንደኔ ሀሳብ ከሆነ ባይንደርን ቢጠቀመውና ኦልትራፎርድ ላይ ያለው ጨዋታ ባይንደርን ይዞ ቢገባ ባይ ነኝ። ያው እንግዲህ ዩናይትድ በዚህ አመት የውድድር እንግዲህ ማብቂያ ላይ ኦናና ለአሞሪም ለታክቲኩ ምናልባት ሊጠቅመው ይችላል። ምናልባት ከኋላ ላለውን እንቅስቃሴ በተወሰነ መልኩ ቲሙን የሚያግዝበት መንገድ ይኖራል ካለው ልምድ የተነሳ እውነት ነው። በእግርም መጫወት ስለማይከብደው በእግርም መጫወት አይከብደውም። በዛ ላይ ደግሞ የተከላካዮችን ጫና የመቀነስም ችግር የለበትም። ጥሩ ነገር እኮ አለው ኦናና፣ በጣም ብዙ ጥሩ ነገሮች አሉት። የተከላካዮችን ጫና በመቀነስ ረገድ በጣም በማንኛውም ሰዓት ኳስ ለመቀበል ሬዲ ነው። ኳስም ስለሚችል ዛትማቸውን አይደናገርም። ተከላካዮች የሚሰጡት በኮንፊደንስ ነው። ለበረኛ እንደምታቀብል ሳይሆን አጠገብ ላለ ተከላካይ እንደምታቀብል ያህል ነው የሚሰማቸው። የማንቸስተር ሁለተኛው አማራጭ በረኛቸው ግን በእንደዚህ አይነት ነገር ሲቸገር ተመልክቷል። አሞሪም እንግዲህ እሱን ነገር ስለተመለከተም ነው ብዙ ጊዜ የመጀመሪያው ኳሱም ተቀብሎ ራሱ ለማሰራጨት በሚሞክርበት ሰዓት ወይ የእጅ ይወጣበት ነበር። ትዝ ካለ የኤፍኤ ካፕ ጨዋታም ጊዜ እና ብዙ ጊዜ ይሄ ፕሬሸርን መቋቋም ስላልቻለ መሰለኝ ኦናናን ተማምኖ እስከዚህ ቢያንስ እስከ ውድድሩ ዓመት መጨረሻ ኦናና እንደ አማራጭ ለመጠቀም እየሞከረ ያለው እያስባል። እውነት ነው። ግን ደግሞ ይሄ አሁን እንትን ነው ዩሮፓ ሊግ ላይ ያው ጥሎ ማለፍ ስለሆነ አሁን ለሊግ ጨዋታ አይደለም የምትጫወተውና ፔናልቲም የመድረስ ሀሳብ ሊኖር ይችላል። እንግዲህ ፔናልቲም መጨረሻ ላይ ማለት ነውና ይሄንን ከግምት አስገብተህ ግን ከኦናና ይልቅ እኔ ባይንደርን መርጣለሁ ለመልሱ ጨዋታ ማለት ነው። በነገራችን ላይ እንደዛ ማሰቡ አይከፋም። ያው ሁሉም በዚህ ሰዓት የዩናይትድን ጨዋታ የተመለከተ በተለይ ደግሞ የዩናይትድ ሲዝን በዚህ ዓመት በቀጣይ ቻምፒየንስ ሊግ እንዲሳተፍ ካለው ጉጉት የተነሳ ምንም አይነት ስህተት አይፈለግም። ለዛም ነው እንግዲህ ዩናይትድ በተለየ መልኩ ጥሩ እንቅስቃሴ እያደረገ ውጤት ይዞ ሊወጣበት የሚችለውን አጋጣሚ እንግዲህ ተበላሽቶ ሲወጣ ብዙ የሚያጨቃጭቁ ሀሳቦች ይኖራሉና ኦናና የሰራውም ስራ ለዛም ነው እነ ስኮልስ ብዙም ኦናናን አይደለም ሌላም ተጫዋቾች የመዝለፍ እንትን አይታይባቸውም ነበር። ስኮልስን እንግዲህ ተመልክተነዋል። ትላንትና ኦናና ማይሆን ድራማ ነበር የጀመረው አይነት ነገር ሀሳብ ሲገልጽ እንግዲህ ተመልክተናል። ያው የኦናና ጉዳዩንም ያጨቃጭቃል። እናንተም ሀሳብ አስተያየታችሁን እንግዲህ ወዲህ በሉ እንላለን። ተመልካቾቻችን እንግዲህ ቶክ ስፖርት አማርኛ ለሰዓቱ የነበረን መረጃ ይሄ ነው። ከሰዓታት በኋላ በሌላ መረጃ እንገናኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደርጋችሁ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሳጥኑ ላይ ጻፉልን። መልካም ዕለተ ዓርብ ይሁንላችሁ።